ኤፍኤስቲ ኢትዮጵያ ስራ አስኪያጅ ነው። ዛሬ እንደምታዩት ብዙ ሰው መጥቷል። ሰሚታችን የሁለተኛው ክላይሜት ፋይናንስ ሰሚት ነው። ኤፍኤስቲ ኢትዮጵያ ባለፈው ዓመትም አዘጋጅተን ነበር። የባለፈው ዓመት ቲም እስቲ ክላይሜት ፋይናንስ ላይ ኢትዮጵያ ውስጥ የተበጣጠሰ ስራዎች ስላሉ ማን አለ በዶነር በኩልም በፕራይቬት ሴክተርም በመንግስትም ማን ምን እየሰራ ነው ብለን ነበረ የሰበሰብናቸው። ታስታውሱ እንደሆነ ራዲስን ላይ ነበር ባለፈው ዓመት። በአሁኑ ዓመት ደግሞ ያደረግነው ያው እንደምታውቁት ጥሩ ኒውስ ስለመጣ ኮፕ 32ን ኢትዮጵያ ሆስት ስለምታደርግ ከባለፈው ዓመትም ደምረን የአፍሪካን ክላይሜት ሰሚቱም እዚህ ስለነበረ ከዛም አዳርገን እንግዲህ ምን አይነት ለገሲ ነው ኢትዮጵያ የሚኖራት ኮፕ 32 ሆስት ካረገች በኋላ የሚለውን ቶፒክ ነው ዛሬ መጣ። እንደምታዩት ስፒከሮቹ ከተለያየ ሀገር የመጡ ናቸው። የቢሲጂ ፕሬዘንቴሽን ከሰማችሁ ከተለያየ ኮፖቹ ምንድነው የተማርነው፣ ዊክነሳቸው ምንድን ነበረ፣ ስትሬንታቸው ምንድን ነበረ ብለን ኢትዮጵያ ደግሞ ምን ማድረግ ትችላለች የሚለውን ነበረ የቀረበው። ከዛ የኮፕ 32 ሲኢኦ ዶክተር ንጉሱ ሲገባ ደግሞ በመንግስት በኩል ያለውን ፕላንና ዝግጅት እና በጣም የገረመን ነገር ከሌላ ኮፖች ራሱ ጥሩ ዝግጅት እንዳለ ነው የተረዳ ነው። ሌላ ጊዜ ሌላ ሀገር አሁን ኮፕ 32 ኖቨምበር 27 ስንል ረዥም ጊዜ ይመስላል፣ ግን ነገ ነው እና ዝግጅቱ ምን ይመስላል ለማለት ነበር ያቀረበልንና በጣም የኛ ዶነሮችና ፓርትነሮች በጣም ደስ ብሏቸዋል። በኢትዮጵያ